ለመዳን የሚፈልግ ሁሉ ከሁሉም ነገር አስቀድሞ የሁሉ የሆነች የቤተክርስቲያንን ሃይማኖት እውነተኛ አድርጎ ሊቀበል ያስፈልገዋል። ንጹህና ሙሉ አድርጎ ያልጠበቀ ሁሉ ያለ ጥርጥር የዘላለም ጥፋት ይደርስበታል። በሶስትነቱ አንድነቱን በአንድነቱ ሶስትነቱን አምነን አንድ አምላክን እናመልካለን። ይህም እውነተኛ የክርስትና ሃይማኖት ነው። ይህንንም የምናደርገው አካላቱን ሳንደባልቅ መለኮታዊ ህልውናውን ሳልከፍል ነው። ምክንያቱም የአብ አካል ለብቻው፣ የወልድ ለብቻው፣ የመንፈስ ቅዱስ ለብቻው ስለሆነ ነው። ሆኖም የአብ የወልድና የመንፈስ ቅዱስ መለኮት አንድ ነው። ክብሩም ስልጣኑም እኩል ሆኖ ይኖራል። ወልድ በህልውናው እንደ አብ ነው። መንፈስ ቅዱስም እንደዚሁ ነው። አብ አልተፈጠረም፣ ወልድ አልተፈጠረም፣ መንፈስ ቅዱስም አልተፈጠረም። አብ ወሰን የለውም፣ መንፈስ ቅዱስ ወሰን የለውም፣ ወልድም ወሰን የለውም። አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስም ዘላለማዊ ነው። ቢሆንም ዘላለማዊ የሚሆን አንድ እንጂ ሶስት አይደለም። ያልተፈጠረና ወሰን የሌለው ሶስት እንዳልሆነ እንደዚሁም ያልተፈጠረና ወሰን የሌለው አንድ ነው። እንዲሁም አብ ሁሉን የሚችል ነው፣ ወልድ ሁሉን የሚችል ነው፣ መንፈስ ቅዱስ ሁሉን የሚችል ነው። ቢሆንም ሁሉን የሚችል አንድ እንጂ ሶስት አይደለም። ስለዚህ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሆኖም አንድ አምላክ እንጂ ሶስት አማልክት አይደሉም። ስለዚህ አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። ሆኖም አንድ ጌታ እንጂ ሶስት ጌቶች አይደሉም። ምክንያቱም የክርስትና እምነት እውነተኛነት እያንዳንዱ አካል አምላክና ጌታ መሆኑን እንድናምን ያስገድደናል። የክርስትና ሃይማኖት ሶስት አማልክት ወይም ሶስት ጌቶች እንዳንል ይከለክለናል። አብ በማንም አልተሰራም፣ አልተፈጠረም፣ አልተወለደም። ወልድም ከአብ ተወለደ እንጂ አልተሰራም፣ አልተፈጠረም። መንፈስ ቅዱስ አልተሰራም፣ አልተፈጠረም፣ አልተወለደም። ነገር ግን ከአብና ከወልድ የሚሰርጽ ነው። ስለዚህ አብ አንድ ስለሆነ ሶስት አብ አይደለም። ወልድም አንድ እንጂ ሶስት ወልድ አይደለም። መንፈስ ቅዱስም አንድ እንጂ ሶስት አይደለም። ከሶስቱ አካላት አንዱ ከሌላው ቀዳሚነት ወይም ድህርነት የለውም። እንዲሁም ከሌላው የሚበልጥ ወይም የሚያንስ አይደለም። ስለሆነም ሶስት አካላት በእኩልነት በዘላለማዊነት አንድ ናቸው። ከዚህ የተነሳም ከፍ ብሎ እንደተጠቀሰው ሶስቱ አካላት በአንድ መለኮት አንድ አምላክም በሶስት አካልነት ይመለካል። ለመዳን የሚፈልግ ሁሉ ስለ ሥላሴ እንደዚህ ማሰብ ይገባል። ከዚህም ሌላ የዘላለምን ደህንነት ለማግኘት የጌታችንና የኢየሱስ ክርስቶስ በሥጋ መገለጥ በእውነት ማመን አስፈላጊ ነው። ምክንያቱም ትክክለኛው እምነት ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ አምላክም ሰው መሆኑን አምነን ማስታወቅ ነው። እርሱም ከዘመናት አስቀድሞ ከአብ የተወለደ አምላክ ከእናትም በሥጋ በዓለም የተወለደ ሰው ነው። የሚያስብ ነፍስ ያለውና የሰውን ሥጋ የለበሰ ፍጹም አምላክ ፍጹም ሰው ነው። በአምላክነቱ ከአብ ጋር የተካከለ በሰውነቱ ከአብ ያነሰ ነው። አምላክም ሰውም ቢሆንም አንድ ክርስቶስ እንጂ ሁለት ክርስቶስ አይደለም። አንድ ነው ስንል ግን የሰውን ሥጋ ለባሽ እንጂ መለኮትን ወደ ሥጋ አልለወጥም። በእርግጥ አንድ የሆነማ በባህሪያት መደበላለቅ ሳይሆን በአካል አንድ በመሆን ነው። ምክንያቱም የሚያስብ ነፍስና ሥጋ አንድ ሰው እንደሆነ ሁሉ አምላክም ሰውም በክርስቶስ አንድ ናቸው። እርሱም ለደህንነታችን ሲል መከራ የተቀበለ ወደ ሲኦል የወረደ ከሙታን የተነሳ ነው። ወደ ሰማይ የወጣ በአብ ቀኝ የተቀመጠ በሕያዋንና በሙታን ሊፈርድ ከዛ የሚመለስ በመምጣቱ ጊዜም ሰዎች ሁሉ በሥጋ ይነሳሉ፣ ስለ ሥራቸው መልስ ይሰጣሉ። መልካምም የሰሩ ሁሉ የዘላለም ሕይወት፣ ክፉ የሰሩ ሁሉ ዘላለማዊ እሳት ይገባሉ። ይህም እውነተኛ የክርስትና እምነት ነው። ይህንንም የማያምንና አጥብቆ የማይይዝ ሊድን አይችልም። የአትናቴዎስ የእምነት ቀኖና ከ4ኛው እስከ 5ኛው መቶ ዓመተ ምህረት